برسول صلى الله عليه وسلم لا صلوات انديتنا ويمنا وردو يلال لب بلا سمع اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد يهين مالت تجلالله يهي رزم بنيال كالك باجرون دي مالت تجلالله اللهم صل وسلم وبارك على نبينا محمد مالت تجلالله እዚህ ላይ ጥያቄ ልትጠይቁ ትችላላችሁ። በነብዩ መሐመድ ላይ ሶላዋት ማውረድ ማለት ምን ማለት ነው ልትሉ ትችላላችሁ። ጥሩ ጥያቄ። በነብዩ መሐመድ ላይ ሶላዋት ማውረድ ማለት አላህ በነብዩ መሐመድ ላይ ውዳሴውን እንዲያሰፍን ሰባቱም ሰማይ መላእክቶች ዘንድ ያን ውዳሴውን እንዲያሰፍን ዘንድ መማጸን ማለት ነው። አምላካችን አላህ ሆይ ከሰባቱም ሰማይ መላእክቶች ዘንድ ነብዩ መሐመድን አወድሳቸው ውዳሴህን አስፍን እያለን እንደመማጸን ያክል ነው። ግልጽ ነው አይደለ? አምላካችን አላህ ቁርአን ላይ ሱረቱል አሕዛብ ላይ ይሄን አስመልክቶ ስለ ሶላዋት አስመልክቶ ምን ብሏል? ኢነላሃ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። አላህና መላእክቶቹ ሁሉ በነቢዩ ሙሐመድ ላይ ሶላዋትን ያወርዳሉ። እናንተ አማኞች ሙስሊሞች ሆይ እናንተም በነቢዩ ሙሐመድ ላይ ሶላዋትን አውርዱ ብሎ አዞናል ራሱ አላህ። አላህ በነቢዩ ሙሐመድ ላይ ሶላዋትን ያወርዳል ማለት ምን ማለት ነው? አላህ ከሰባቱም ሰማይ መላእክቶች ዘንድ ነቢዩ ሙሐመድን ያወድሳቸዋል ማለት ነው። ሁሉም ሰባቱም ሰማይ መላእክ አጠቃላይ እነ ጅብሪል፣ እነ ሚካኤል፣ እነ ኢስራፊል ሁሉም ሳይቀሩ ነቢዩ ሙሐመድን ያውቃቸዋል። ነቢዩ ሙሐመድን በጣም ያወድሷቸዋል። ግልጽ ነው አይደለ? ይህ ነው። አላህም ከእነርሱ ዘንድ ያወድሳቸዋል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። እንዲሁም መላእክቶቹ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላዋትን ያወርዳሉ ማለት አላህ በነቢዩ ሙሐመድ ላይ ውዳሴውን እንዲያወርድ ዘንድ ይማጸኑታል ማለት ነው። አላህ ሆይ የነቢዩ ሙሐመድን ውዳሴ አስፍን ሁሌ እያሉ ይማጸናሉ እነርሱ ሰባቱም ሰማይ መላእክቶች። እንዲሁም እኛንም አዘዘን አላህ እናንተ ያመናችሁ ሙስሊሞች ሆይ እናንተም በነቢዩ ሙሐመድ ላይ ውዳሴ እንዳወርድለት ዘንድ ተማጸኑኝ ይላል። ግልጽ ነው አይደለ? ነቢዩ ሙሐመድ ላይ ውዳሴህን አስፍን አምላካችን ሆይ እያልን እንማጸለዋለን ሁሌ ማለት ነው። አላሁመ ሰሊ ወሰሊም ዐላ ነቢና ሙሐመድ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ሰላምህንም አስፍንለት እያልን መማጸን ማለት ነው። በነቢዩ ሙሐመድ ላይ አንድን ሶላት ያወረድን ማለት አላህ በእኛ ላይ 10 ሶላትን ያወርድልናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈኢነሁ መን ሰላ ዐለይሂ ሰላተን ዋሂዳ ሰለላሁ ዐለይሂ ቢሃ ዐሸር አሉ። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ